አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኢትዮጵያ ቤተሰቦች እንደምን አላችሁ? ነው በጣም ደህና ነኝ። ዛሬ የማወራው ስለ ካንሰር ወይንም ሾርጣን ውሃ ነው። እንግዲህ ሾርጣን ውሃዎች ወይንም ካንሰሮች የሚወለዱት ከሰኔ 14 እስከ ሐምሌ 15 ባለው ጊዜ ነው ማለት ነው። እንግዲህ ሾርጣን ውሃዎች ስለ ወንዱ ነው የማወራው። ስለ ወንዱ ሾርጣን ውሃ ወይንም ካንሰር ነው የማወራው ማለት ነው። እንግዲህ የመጀመሪያው ዋና ዋና ባህሪያቶችን ነው የምናየው። ዋና ዋና ባህሪያቶቹ መካከል ስሜታዊ የሆነ ወንድ ነው። ነገሮች ቶሎ ይገቡታል፣ ቶሎ ይሰሙታል፣ ቶሎ ያዝናል፣ ቶሎ ይበሳጫል፣ ቶሎ ይደሰታል። ብቻ ቶሎ የሚሰሙት አይነት ሰው ነው ማለት ነው። ሁለተኛው ሲበዛ አዛኝ ነው። አዛኝ የሆነ ወንድ ነው ይሄ ወንድ ማለት ነው። ነገሮች ቶሎ ያዝናል እናም ቶሎ ለመርዳት የሚቸኩል አይነት ሰው ነው። በሶስተኛ ደረጃ ቤተሰቡን ሲበዛ የሚወድ ቤተሰብን አክባሪ፣ ቤተሰቡን ተንከባካቢ፣ ቤተሰቡን ጠባቂ የሆነ ወንድ ነው ማለት ነው ይሄ ወንድ። ከዛ በቀጠል ደግሞ ምንድነው ታማኝ የሆነ ወንድ ነው። ሲበዛ ታማኝ ነው። ለፍቅርም ሆነ ለቤተሰቡም ሆነ ለጓደኛም ሆነ ለስራውም ሆነ ታማኝ ነው ማለት ነው። በነገራችሁት ባላችሁት ባሰባችሁት መንገድ ታገኙታላችሁ። ሁሌም ታማኝነቱ ብዙ ሰዎችን ያስደነግጣል ማለት ነው። ሲበዛ ታማኝ ነው። ለስራው ጠንቃቃ የሆነ ሰው ነው ማለት ነው። እንደገና ስራ ላይ ጎበዝ ነው። ብዙ ጊዜ አለቃ መሆን አይፈልግም። ብዙ ጊዜ ሰራተኛ ነው የሚሆነው ማለት ነውና ታታሪ፣ ታማኝ፣ ታጋሽ፣ ፍቅር የሆነ ሰራተኛ ነው ማለት ነው። ብዙ ጊዜ ብቻ በስራው ታማኝ፣ ተወዳጅ የሆነ ሰው ነው ይሄ ሰው። እንግዲህ በተለያዩ ነገሮች ታማኝነት አለው እና ሰዎች ይወዱታል። ተወዳጅ አይነት ሰው ነው። ቀልደኛም ነው። ጨዋታ አዋቂ ነው። ንግግሩ ለስላሳና ቁጥብ የሆነ ሰው ነው እና ሳቅ መጫወት፣ ሲስቅ ሲጫወት ነው የምታወት። ሰው ጋር ሲሆን እንደዛ ሳቂታ ተጫዋች ወሬኛ ነው። ብቻውን ሲሆን ደግሞ ብቸኝነት የሚያጠቃው ነው እና ሁለቱም ሙድ ጋር መሄድ የሚችል አይነት ሰው ነው። ብቸኝነት መሆን ይችላል፣ ሰው ጋር መሆን ይችላል ማለት ነው። ሁለቱም ያን ያህል አይደብሩትም። ብቸኝነትንም በጣም የሚወድ አይነት ወንድ ነው ይሄ ወንድ ማለት ነው። ሰው ጋር ሲሆንም ችግር የለበትም ማለት ነው። ሁለቱም ሙድ ጋር መሄድ ይችላል፣ ሰው ጋር መኖር ይችላል። ማህበራዊ ህይወቱም ምርጥ ነው። ግን ብቸኝነት ግለኝነቱም ያስደስተዋል ማለት ነው። እንግዲህ እና ሲበዛ ደግሞ ይሄ ወንድ ምንድነው መልካም የሆነ ሰው ነው። ቅን አሳቢ፣ ቅን የሆነ ሰው ነው ማለት ነው። ለሰዎች ቅን ነው። ነገሮችን ቶሎ መረዳት የሚፈልግ መርዳት የሚፈልግ ሰዎች አዛኝ የሆነ ቅን የሆነ ሰው ነው ማለት ነው። ሰዎች ከመጠየቃቸው በፊት ምን ይፈልጋሉ ብሎ እሱ ያለውን ነገር የሚችለው ነገር ማድረግ የሚፈልግ ሰው ነው ማለት ነው። ብዙ ጊዜ ሰዎችን በመርዳት በመልካምነቱ በጣም የታወቀ ነው። ካንሰር ወይም ሾርጣን ውሃ ወንድ ክፉ ነው አይባልም ማለት ነው። ማንም ሰው ክፉ ነው የሚለው የለም። ሁሉም ሰው ደህና ሰው ነው እሱ ነው የሚሉት ማለት ነው። እውነትም ደህና ሰው ነው። አዛኝ የሆነ ሰዎችን ተንከባካቢ የሆነ ቤተሰቡን፣ አካባቢውን፣ ሰውን፣ አገሩን የሚወድ አይነት ሰው ነው ማለት ነው። የሚሰማው ሰው ነው። ትንሽ ነገር ብቻ የሚቆረቆር ነው ለማለት ነው። ለዘመዱም፣ ለሀገሩም፣ ለቤተሰቡም፣ ለወገኑም ተቆርቋሪ አይነት ወንድ ነው ማለት ነው። እንግዲህ እነዚህ መልካም ጎኖቹ ከሆነ ድክመቶቹ ምንድናቸው የሚለውን ድክመቶቹ እንግዲህ ካንሰር ወንድ ወይንም ሾርጣን ውሃ ወንድ በፍጥነት ያዝናል ማለት ነው። እዝነት ማለት ያዝናል ስላችሁ ነገሮች ያበሳጩታል፣ ስሜታዊ ያደርጉታል ማለት ነው። ትንሽዬ ነገር ያበሳጨዋል፣ በተቃራኒውም ትንሽዬ ነገር ያስደስተዋል ማለት ነው። እና ለማዘንም ሆነ ለመደሰት ቅርብ የሆነ ነገሮች ቶሎ የሚሰሙት ማለት ነው። የሆነ ትንሽዬ ነገር ብታደርጉለት ፈገግታችሁ ራሱ ያስደስተዋል ማለት ነው። እና ትንሽ ነገር ያስደስተዋል፣ ትንሽ ነገርም ያስቆጣዋል፣ ያስቀይመዋል ማለት ነው። ያልሆነች ንግግር ስሜቱን አዳሩን ሁሉ እንቅልፍ ልነሳው ትችላለች ማለት ነው። ንግግር ላይ በጣም ጥንቃቄ ያስፈልጋል። እንደገና ስሜቱን የመጨበጥ ነገር አለ ብዙ ጊዜ ማለትም ሲከፋው አሁን እንደከፋው ላይናገር ይችላል ማለት ነው። እየተሰማው ውስጡን እንደከፋው ላይናገር ይችላል። ብዙ ጊዜ ደስታው ፊቱ ላይ ይነበባል ማለት ነው። ደስታውም ሆነ እንትኑ ይነበባል፣ ሰዎች ያነቡታል፣ ፊቱ ላይ ይንጸባረቃል። እሱ ላይናገር ይችላል የሚለው ነው እንጂ ማለት ነው። እንደገና ሰዎችን ይቀርባል። በቃ ሁሉም ሰው መልካም የሆነ ሁሉም ሰው ደህና ሰው የሆነ ሁሉም ሰው እንደሱ የሚያስብለት እንደዛ አድርጎ ያስባል ማለት ነው። እና ሰዎችን በጣም ይቀርባል። ከዛ በሱ ልክ ሳይሆን ለሲቀር ይጎዳል ማለት ነው። እና ለመጎዳት ቅርብ የሆነ ሰው ከመሆኑ የተነሳ ብዙ ጊዜ አዘንተኛ የሆነ የተጎዳ ሁልጊዜ ሰዎች የበደሉት ሆነው ታገኙታላችሁ ማለት ነው። ሌላው ምንድን ነው እንግዲህ ስለ ካንሰር ወንድ ወይንም ሾርጣን ውሃ ወንድ ስለ ድክመቶችና ስለ ጥንካሬዎች ይሄን ያህል ካልን ፍቅር ላይስ እንዴት ነው፣ ትዳር ላይስ እንዴት ነው የሚለውን ነው የምናየው። እንግዲህ ፍቅር ላይና ትዳር ላይ በጣም ታማኝ ነው ብያለሁኝ። በሌላው ህይወቱም ታማኝ ነው። ፍቅር ላይም ሲበዛ ታማኝና ፍቅርን በደንብ መስጠት የሚችል ነው። ሴንሲቲቭ የሆነ ስሜታዊ የሆነ ለስለስ ያለ ማለት ነው። የሰዎችን ስሜት በጣም የሚጠብቅ ሲበዛ የሚጠብቅ ማለት ነው። ሰዎች ይደብራቸዋል ብሎ የራሱን ስሜት የሚገታ አይነት ወንድ ነው ማለት ነው እና ፍቅር ላይ ታማኝ ነው፣ አፍቃሪ ነው፣ ለስላሳ ነው፣ ቶሎ የሚገባው ነው፣ ቸር ነው። ፍቅር መስጠት በጣም ሳይሰስት ነው የሚሰጠው ማለት ነው። ቸር ነው።
ይሄ ወንድ ማለት ነው። ከዛ በመቀጠል እንደገና ታማኝ ነው ብያለሁኝ። አስተዋይ ነው፣ የተረጋጋ ነው። የሆነ ችግር አገኘሁ ብሎ ቶሎ ሆኖ ለመላቀቅ አይፈልግም ማለት ነው። እውነት ለመናገር ፍቅር ግንኙነት ላይ ወይንም ትዳር ላይ ቶሎ አይፈታም። ከዛኛው እንኳን አካል እንፋታ ወይንም እንለያይ የሚባል ነገር ቢመጣ ከሴቷ ወገን እሱ ቶሎ መፍታት አይፈልግም። እንደው የሆነ የለመደውን ነገር መለያየት ሞቱ ነው። በጣም የሚጠላው ነገር ቢኖር ይሄ ነው ማለት ነው። እና መለያየትን አይመርጥም። ሁሌም አብሮ መኖርን መጥፎ ህይወት እንኳን የማይመች እንኳን ህይወት ቢኖር ውጭ ያለው ያንኛው የባሰ መጥፎ አድርጎ ይስላል ማለት ነው። ነገሮች መጥፎ ይሆናሉ የሚል በአእምሮ ብዙ ጊዜ የሚስለው ምንድነው ደህና ነገር የለም በቃ ከያዘው የተሻለ ይኖራል ብሎ አያስብም ሁልጊዜ ማለት ነው። እና የያዘውን ነገር ሙጭጭ ማለት ባህሪ አለበት እና ፍቅር ላይ እንግዲህ ይሄ ነው። እንግዲህ ይሄንን ካልን ማለት ነው ሾርጣን ውሃ ወይንም ካንሰሮች እንዲወዷችሁ ካንሰር ወንድ እንዲወዳችሁ ምን ማድረግ አለባችሁ የሚለውን እኔ ስሜቱን አክብሩለት። ካንሰር ወንድ ወይንም ሾርጣን ውሃ ወንድ ብቻ ስሜቱን የሚያከብርለት ሰው ይፈልጋል። ሰዎችንም የሚያከብር ሰው ይፈልጋል። እሱም ብቻ ሳይሆን ሰዎችን በሙሉ ቤተሰቡን በሙሉ አካባቢውን ትንንሽ ልጆች ሳይቀሩ ጥሩ ያልሆነ ንግግር አለመናገር፣ ጥሩ ያልሆነ ተግባር፣ ይሄን የጨካኝ ስራ አይወድም በጭራሽ ማለት ነው። እና እንደዛ አይነት ስሜቱን እንድታከብሩለት ይፈልጋል ማለት ነው። እሱም የሰው ስሜት ሲበዛ ያከብራል ማለት ነው። ከራሱ አሳልፎ የሰዎችን ስሜት ይጠነቀቃል። እንደገና መረጋጋት፣ ደህንነት፣ መረጋጋት መፍጠር። ይሁን ፍጥን ያለ ነገር በጭራሽ አያስደስተውም። የተቅለበለበ ነገር አያስደስተውም። እርግት ያለ ሲያወራ ሲስቅ ሲጫወት ራሱ ረጋ ብሎ ቁጭ ብሎ ቢሆን ያስደስተዋል ማለት ነው። እንጂ ፍንጥዝ ያለ ነገር አያስደስተውም። ረጋ ያለች ሴት ታስደስተዋለች። ጸጥ ቁጥ ቢሆነች ሴት ታስደስተዋለች ማለት ነው። እንደገና ፍቅር ሲጀመር በአንድ ይሄው ፍጥን ብሎ ላግባሽ ንጋባ ወይንም ወደድኩሽ ነው ወዴት እንደዚህ አይነት ነገር አያስደስተውም። ብዙ ጊዜ ቀስ ብሎ ተረጋግቶ ነገሮች በሂደት ሲሆኑ ያስደስተዋል። ቀስ ብሎ ሲያፈቅራት እሷም ቀስ ብላ ስታፈቅረው ስትወደው ሲወዳት ሰው ጋር ለምሳሌ ዛሬ የሆነ ሰው አግኝቶ እንተዋወቅ በቃ ጓደኛ እንሆን እንደዛ ቢሉት ራሱ አይመችም፣ አይችልም። እንደዚህ አይነት ሰው አይደለም ማለት ነው። ጓደኛም ሲይዝ ፍቅረኛም ሲይዝ ብቻ የሆነ ሰው ሲግባባ በቀስ ነው ማለት ነው። ቀስ ብሎ ከነገሮች እየተቀላ እንደዛ ነው እንጂ በሆነ ጉዳይ ያግዘዋል፣ የሆነ ጉዳይ ይመልስለታል። እንደዛ አይነት ነው የሚፈልገው ማለት ነው። በሂደት ነው ነገሮች የሚሆኑት እሱ ጋር እንጂ በቃ ወይም አይቶ ወደድኩሽ ወይንም አይታው ወደድኩ ብትለው አይቀበልም እንደዛ እሱ ማለት ነው። እና ነገሮች ቀስ በቀስ ሲቀጥል ደግሞ ምንድነው እንክብካቤን የምታሳይ ሴት ታስደስተዋለች። ያኔ እሱ እንዲወዳችሁ ከፈለጋችሁ ተንከባከቡት። በቃ ትንሽ ነገር ከሰጣችሁ ትልቅ ነው አድርጎ ያንን ቶቶሎ ለመመለስ ነው የሚታገል ማለት ነው። እና ትንሽ ካሳያችሁት እሱ በጣም ብዙ የሚያሳይ ሰው ነው ማለት ነው። ትንሽ እንክብካቤን፣ ትንሽ ፍቅርን፣ ትንሽ ደስታን ብትሰጡት እሱ የበለጠ አድርጎ ይሰጣችኋል ማለት ነው። ቃላት ላይ ተጠንቀቁለት። እንደዚህ ንግግሩ መጥፎ የሆነ ሰው ንግግሩ ዘላን የሆነ ሰው አይወድም፣ በጭራሽ አይወድም ማለት ነው። እና ንግግራችሁን መጠንቀቅ አለባችሁ። እሱ ጋር ስትሆኑ፣ ስታወሩ፣ ስትስቁ፣ ስትጫወቱ ቀልድ ነው ተብሎ እንደፈለጋችሁ ብታወሩ እሱ አይመቸውም ማለት ነው። እውነቱ ነው። ረጋ ያለ ቀልድም ቢሆን በእውነት የተመሰረተ ሲሆን ያስደስተዋል ማለት ነው። እንደገና ቤተሰቡን አክብሩለት። ቤተሰቡን በጣም የሚወድ ወንድ ነው። ትዳሩን በጣም የሚወድ ቤተሰቡን በጣም የሚያከብር የሚወድ ብቻ ሀገሩን የሚወድ ይሆን እንደው አልባሌ ነገር የማያስደስተው ወንድ ማለት ይሄ ወንድ ነው ማለት ነው። እንግዲህ ይሄንን ካልነ እሱ እንደወዳችሁ ይሄንን አድርጉ ካልነ እሱስ ምን አይነት ሴት ታስደስተዋለች ማለት ነው። እሱን ውስጥ የምታስደስተው ሴት ምን አይነት ናት ካልነ አዛኝ የሆነች ሴት ታስደስተዋለች ማለት ነው። አዛኝ በቃ ለነገሮች ጨካኝ ያላደለች ቅርብ የሆነች ሰውን መርዳት የምትችል አነጋገሯ ለስላሳ የሆነ ምን ጊዜም ቢሆን ተቆጥታም ቢሆን ንግግሯ ቆጥብ የሆነ ሴት ታስደስተዋለች ማለት ነው። ቤተሰቡን የምታከብር ሴት ታስደስተዋለች። ታማኝና እውነተኛ የሆነች ሴት ታስደስተዋለች። በስሜቷም ይሁን በቃ ህይወቷ እውነት ይሁን። አሁን የሌላ ሰው ህይወት የሚኖሩ ሰዎች አሉ። የሌላቸውን ያላቸው አስመስለው የሚኖሩ ሰዎች አሉ። ያላደረጉትን አድርገናል እያሉ የሚያወሩ ሰዎች አሉ። እንደዚህ አይነት ሴት አታስደስተውም በጭራሽ፣ እንደውም ታበሳጫለች ማለት ነው። እና የሚፈልገው ሴት ምን አይነት ሴት ነው? ታማኝ እውነተኛ ህይወትን በእውነት የምትኖር ማለት ነው። ማታስመስል ለምንም ብላ ማትጨነቅ እንደዚህ አይነት ሴት በጣም ታስደስተዋለች። ከዛ በመቀጠል ደግሞ ቀስ ብላ የምትናገር ሴት ንግግሯ ቁጥብ የሆነች ሴት ብያለሁ ደጋግሜ እና ስትናገር ቁጥብ የሆነች ቀስ ብላ ማትጮህ። እውነት ለመናገር እሱ እኮ በጣም ይጮሃል፣ ግን የምትጮህ ሴት አይፈልግም። በጣም ጨዋሂ ነው። ሲናገር ሲያወራ በጣም ይጮሃል እሱ ማለት ነው። ሳያስበው ሁሉ ይጮሃል። ግን የምትጮህ ሴት በጣም ነው የምታስጠላው። አይወድም የምትጮህ ሴት። በስርዓት የተቆጠበች ንግግሯ ቀስ ያለች የተረጋጋች ሴት ናት የምታስደስተው ማለት ነው። ከዛ በመቀጠል እንደገና ፍቅርን የምትሰጥ ሴት፣ ፍቅሯን የምታሳይ ከመናገር በላይ በተግባር የምታሳይ በተግባርም በንግግርም ማለት ነው። ፍቅሯን በደንብ መግለጽ የምትችል ሴት ታስደስተዋለች። የማይወዳት ሴት ምን አይነት ናት የሚለውን እና የማይወዳት ሴት ቀዝቃዛ የሆነች ስሜቷን የማትገልጽ ሴት አይወድም፣ አታስደስተውም ማለት ነው። በፍቅርም በተግባርም ሆነ በንግግር
ብቻ እንደዛ ስሜቷን የማትገልጽ ሴት አታስደስተውም ማለት ነው። አይወዳትም እንደዛ አይነት ሴት። ታማኝ ያልሆነች ትንሽ ነገር ይሁን ውሸት ካገኘባት ይጣላታል። ብቻ የማትታመንን ሴት አታስደስተውም ማለት ነው። ሶስተኛ ደረጃ እንደገና ግፍ የምትፈጽም ሴት። ግፍ ማለት በሰዎች ላይ ተመቸኝ፣ አገኘሁኝ፣ ቦታውን አግኝቼዋለሁ፣ እድሉን አግኝቼዋለሁ ብላ ለሰዎች መጥፎ የሆነ ነገር የምታስተላልፍ፣ መጥፎ የሆነ ነገር የምታደርግ ብቻ ትንሽ ነገር ልትሆን ትችላለች። እንደዛ ግፍ ስትፈጽም ካየ እንደው እውነት ለመናገር በሚወዳት ሴት በሴት ብቻ ሳይሆን በየትኛውም ነገር ግፍ የሚፈጽም ሰው አይወድም፣ ይጠላል ማለት ነው። እንዴ በሀገር ራሱ በጣም የሚቆጨው አይነት ወንድ ነው ይሄ ወንድ እና ቤተሰቡን የማታከብር ሴት አይወድም። ቤተሰቡን የምትወድለት የምትንከባከብለት፣ እሱም የሷን ቤተሰቦች ይንከባከባል፣ ይወዳል። ጎረቤቶቿን የምታከብር አብራ የምትኖራቸውን ሰዎች የምታከብርና የምታዝን ሴት ታስደስተዋለች ማለት ነው። እንግዲህ ይሄን ያህል ካነሰራ ባህሪው እሱ እንደወደደች ማለትም ካንሰር ወንድ ወይንም ሾርጣን ውሃዎች የሚወድሽ እንደሆነ እንዴት ታውቂያለሽ የሚለውን እንግዲህ ሾርጣን ውሃዎች ከወደዱ ጊዜያቸውን ይሰጣሉ፣ ያለ ስስት ጊዜን ይሰጣሉ ማለት ነው። እንደገና ደህና ነሽ ወይ? እንዴት ነሽ? ስለ ህይወትሽ በጣም ያሳስባቸዋል። ይጠይቁሻል ሁል ጊዜ እንዴት ነሽ? ምን ላይ ነሽ? ምን ይሻልሻል? ምን ትፈልጊያለሽ? የሚሉትን ነገሮች ይጠይቃሉ ማለት ነውና ወደ ግል ህይወታቸው ያስጠጋሉ። ወደ ግል ህይወታቸው ማለትም ለምሳሌ የራሳቸውን ነገር ይነግሩሻል፣ ችግራቸውን ያዋዩሻል፣ ያንቺን ችግር ይጠይቁሻል። ብቻ እዝነታቸውን በግልጽ ያሳያሉ፣ ፍላጎታቸው በግልጽ ይታያል ማለት ነው። እንግዲህ ከወደዱ ስሜታቸውን አይደብቁም፣ በስሜት ዙሪያ ማለት ነው። የሚወዱ ከሆነ እንደሚወዱ በትክክል ይናገራሉ፣ የሚያፈቅሩ ከሆነ በትክክል እንደሚያፈቅሩ ይናገራሉ። ምን ትዳር ነው የሚፈልጉ ጓደኝነት፣ ይሄን ራሱ በግልጽ ይናገራሉ ከጠየቃችኋቸው ማለት ነው። እንደው በሌላ ነገር ሊዋሹ ይችላሉ፣ በስሜታቸው ግን አይዋሹም ማለት ነው፣ እነዚህ ወንዶች ማለት ነው። እንደገና ስሜታቸውን ግልጽ አድርገው በክፍት ይከፍታሉ፣ ራሳቸውን ይከፍቱልሻል፣ ቤታቸው እንዲገብጂ ይፈቅዱልሻል። ከህይወታቸው የተለያየ ነገር እንድትጠይቃቸው ይፈቅዱልሻል ማለት ነው። ይንከባከብሻል። ይሄ ወንድ ሲበዛ ይንከባከባል። ሰው መንከባከብ በህይወቱ የሚያስደስተው ነገር ቢኖር ይሄ ነው። ሰዎችን መንከባከብ ያስደስተዋል ማለት ነው። የሚወዳቸውን ሰዎች የሚለየው በእንክብካቤ ነው ማለት ነው። ይንከባከባቸዋል ከሌሎች በተለየ መልኩ። ሁሉንም ሰው መንከባከብ ይወዳል፣ ግን የሚወዳቸውን ሰዎች ምን ላርግላቸው ነው የሚለው በቃ ያሳስበዋል። ምን አድርጌ ላስደስታቸው ማለት ነው። እና ሰዎችን ማስደሰት በጣም የሚያስደስተው ነገር ነው። እንደገና ይቀናል። ይሄው እንደሚወድሽ ከሆነ ይቀናል ማለት ነው። የቅናት ስሜቱን ያሳያል፣ ይገልጻል። ምናልባት ያልሆነ ነገር ካልሆነ ማለትም ትክክል ያልሆነ ነገር ካልሆነ በቀር ቅናቱን ራሱ በደንብ በግልጽ ያሳያል ማለት ነው። እንደገና እነዚህ ወንዶች ደግሞ ምንድነው የረሳሁት ነገር ስሜታቸው ፊታቸው ላይ ይነበባል። ሲቆጡም ሆነ ሲያዝኑም ሆነ ሲደሰቱ ፊታቸው ላይ በደንብ መነበብ የሚችል ፊት ነው ያላቸው ማለት ነው። ፊታቸው ላይ ማንበብ ትችላላችሁ፣ ያንጸባርቃሉ ማለት ነው። እና እንግዲህ እንዳጠቃላይ ፍቅር ሲጀምሩ ፈጣን አይደሉም፣ ቶሎ አይጀምሩም ብያቸዋለሁ። ቀስ እያሉ በተረጋጋ መንፈስ ነው የሚጀምሩት ፍቅርን። እንክብካቤያቸውን ቀስ እያሉ ያስረዳሉ ማለት ነው፣ ይንከባከባሉ፣ በተግባርም በንግግርም ያሳያሉ ማለት ነው። እንግዲህ ይህን ያህል ስለ ባህሪያቸውና ካየነ ማን ጋር ይስማማሉ ማን ጋር አይስማሙም የሚለውን እኔ የሚስማሙት በደንብ ከጀድ መሬት ወይንም ካፕሪኮርኖች ጋር በጣም ይስማማሉ። በጣም የሚባል ደረጃ ምናልባት እስከ 98% በጣም ይስማማሉ ካፕሪኮርኖች ጋር ማለት ነው፣ ወይንም ጀድ መሬቶች ጋር። እንደገና በሁለተኛ ደረጃ ፔሰሶች ጋር ወይንም ሁት ውሃዎች ጋር እነሱም ጋር በቃ የሆነ አንድ አካል ናቸው። በጣም መንትያ የሆኑ ናቸው ማለት ነው። በጣም ይናበባሉ ማለትም በቃ የሆነ ባህሪያቸው በጣም የተቀራረበ ነው እና በጣም ይናበባሉ። እነሱም እንዲሁ 95% ድረስ ይስማማሉ ማለት ነው፣ እነዚህ ሁለቱ ኮከቦች። ከዛ በመቀጠል ስኮርፒዮም እንደዚሁ የተሻለ ነው። እንደገና ስውር መሬትም እዚህ እሱም ጋር ስውር መሬት ወይንም ታውሮስ ጋር ይስማማሉ በጣም ማለት ነው። 90 ቤት እነዚህ ጋር እንግዲህ ከሌሎቹ ጋር ደግሞ የተወሰነ እንደዚሁ እያለ እየቀነሰ እንደዛ እያለ ይሄዳል። ግን የማይስማሙት ማለትም እንደው እስከ 20% ብቻ የሆነ ግንኙነታቸው አይጥና ድመት የሆኑ ሁሌ እንደው ሲነታረኩ የምታዋቸው ሁሌ በትዳር ብቻ ሳይሆን በጓደኝነትም ሆነ በእንትን ማለት ነው ከሐመልሳት ጋር ሐመልሳት ወይንም አሪሶች ጋር ጭራሽ አይስማሙም። አይጥና ድመት እውነት ለመናገር አሪሶች ካንሰሮችን ምርጥ ሰው አድርገው ነው የሚስሏቸው ማለት ነው። በቃ እነሱ የሆነ እንደ ሞዴል ሁሉ አድርገው ያዋቸዋል ማለት ነው። ጀግና ናቸው፣ ጎበዝ ናቸው፣ በቃ አስተዋይ ናቸው። እነሱ አሪሶች እንደ ሾርጣን ውሃ መሆን ይፈልጋሉ፣ መረጋጋት ይፈልጋሉ። በቃ አሳቢ አዋቂ አድርገው ነው የሚስሉት ማለት ነው ሾርጣን ውሃዎችን። ሾርጣን ውሃ ደግሞ በተቃራኒው አሪስን ወይንም ሐመልሳቶችን በቃ የሆነ ስግብግብ የሆነ በቃ ፍጥንጥን ያለ ጥቅም የሌለው አድርገው ነው የሚስሉት እና ጭራሽ አይስማሙም እነዚህ ሁለቱ ኮከቦች። ከዛ በመቀጠል ደግሞ እዚህ እንትና ጋር ጀሚኒዎች ጋር
ጀሚኒ ወይንም ገውዝ ንፋሶችን ገውዝ ንፋስና ሾርጣን ውሃ በቃ አይጥና ድመት በቃ እንዴ በነገር ሲጠባበቁ ነው እንደሚውሉት ነው የምትሉት። ጭራሽ አይግባቡም ማለት ነው። እነሱም አይስማሙም። የሚገርመው ግን እንደ ጓደኛ በጣም ይሳሳቃሉ፣ በጣም ይጫወታሉ፣ ግን አይደሰቱም። ምን መሰላችሁ? ገውዝ ንፋሶች እንደ ሐመል እሳቶች እነዚህ ሰው ጋር መኖር ይችላሉ። በቃ ባይወዱ ራሱ የወደዱ አስመስለው ማለፍ ይችላሉ፣ መኖር ይችላሉ ማለት ነው። እንደገና ማካበድ ምናምን በቃ አንተ እኮ የተሻልክ ነህ ማድነቅ ምናምን ይችላሉ። ሾርጣን ውሃዎች ግን እንደነገርኳችሁ እውነተኛ ናቸውና እውነት ስሜት የሌላቸው ነገር የለም በቃ ዝግት ነው የሚያደርጉት ማለት ነውና እንደዛ ሲለበልቧቸው እንበል እንደሚወዷቸው ደስ እንደሚሏቸው ምናምን እነዛ ሲገልጹ ሾርጣን ውሃዎች ግን ይሄን አይቀበሉም። በቃ አያስደስታቸውም። ይሄን እናንተ አስመሳዮች ሸታሞች ብለው በፊታቸው ሁሉ ይናገራሉ ማለት ነው። እና ያን ያህል አይግባቡም እንትኖች ጋር ሐመል እሳቶችና ጀሚኒዎች ጋር እንደገና ሚዛን ነፋሶችና ሊብራዎችም ጋር ያን ያህል ግንኙነታቸው ጥሩ አይደለም ማለት ነው። የሚደብር አይነት ግንኙነት ነው ግንኙነታቸው ማለት ነው። እንደገና አለፍ ብሎ ቀውስ እሳት ወይም ሳጂታሪዮሶችም ጋር ያን ያህል ግንኙነት የላቸውም፣ አይመቻቹም። ብቻ እውነት ለመናገር ሾርጣን ውሃዎች ናቸው በዚህ እንትኖቹ ማለት የሚተቹት። ምክንያቱም እነሱ ሰውን ማቅረብ አይችሉም። በቃ የማይወዱትን ሰው አንወድም ነው የሚሉት፣ የማይመቻቸውን ሰው አንመቸንም፣ ጓደኛም አናረግም ነው የሚሉት። እነዛ ግድ የላቸውም እኮ ሾርጣን ውሃዎች ጓደኞቻቸው ቢሆን ደስታቸው ነው። እነዚህ ግን አይፈልጉም፣ የማንፈልገውን አንፈልግም ነው የሚሉት እና ብዙ ሾርጣን ውሃዎች ብዙ ጠበኛ ሊኖራቸው ይችላል ማለት ነው። በዚህ ምክንያት ሰዎች ይወዷቸዋል፣ እነሱ ግን የማይመቻቸውን ሰው አይመችንም ነው በቃ ይሄ ቁርጥ አለ አይደለ? አይመችንም አንፈልገውም አይነት ነው የሚያሳዩት ማለት ነው። እንግዲህ ሌሎቹ ጋር ያን ያህል ይስማማሉ አይስማሙም ብቻ ሳይሆን ያው በፐርሰንት ይለያያል። እነዚህ ኮከቦች ጋር ግን በጣም የማይስማሙትና በጣም የሚስማሙት ነው የነገርኳችሁ። እንግዲህ ሌሎቹ መካከለኞቹ ምሳሌ እነ ቪርጎ ጋር የተሻለ ነው፣ ደህና ግንኙነት ነው። እውነት ለመናገር በጓደኝነት ለሾርጣን ውሃ ምርጥ ጓደኛው ቪርጎ ወይንም ስምቦል መሬቶች ናቸው ማለት ነው። እንደገና ደግሞ ስኮርፒዎችም ጋር ሀሪፍ ግንኙነት አላቸው። ራሱ ለካንሰር ሾርጣን ውሃ ለሾርጣን ውሃም ደህና ነው የተወሰነ ያው እስከ 70% 75% አያጣም። ሀሪፍ ግንኙነት አላቸው ማለት ነው። እንግዲህ ስለ ሾርጣን ውሃ ወንድ ይሄን ያህል ከተናገርኩኝ ለዛሬ ይበቃኛል። በቀጣይ ደግሞ ስለ አሰዲ እሳት ወይንም ሊሆን የምናወራው። እስከዛ ድረስ ግን የተሳሳትኩት ነገር ካለ ኮሜንት ላይ አረሙኝ፣ እታረማለሁ፣ ይቅርታ እላለሁ ማለት ነው። መልካም ትክክለኛ ያወራሁ ካለ ኮሜንት ላይ አሳውቁኝ። ደግሞ ከወደዳችሁ ለጓደኞቻችሁ ሼር እያደረጋችሁ አበረታቱኝ። እወዳችኋለሁ። እስከምንገናኝ መልካም ጊዜ